ሰላም እንዴት ናችሁ ተማሪዎች? ዛሬ ስለ ሊምፋቲክ ሲስተም ኤንድ ኮምፖነንትስ ኦፍ ሊምፋቲክ ሲስተም እናያለን። ስለ ሊምፋቲክ ሲስተም እና ኮምፖነንትስ ኦፍ ሊምፋቲክ ሲስተም ለመረዳት we need to understand the relationship between lymphatic system and circulatory system። በሊምፋቲክ ሲስተም እና ሰርኩላቶሪ ሲስተም መካከል ያለውን ሪሌሽንሺፕ መረዳት ያስፈልጋል። so as we know, circulatory system is the system or it is the movement of blood around our body ማለት ነው፣ ወይም circulation of blood ማለት ነው። so circulatory system indicate ደግሞ there is a main organችን heart ነች። so heart blood pump ታደርጋለች through blood vessel in different part of our body blood ይደርሳል። so when blood pump በምታደርግበት ጊዜ heart by pressure ነው ፐምፕ የምታደርገው and directly ደግሞ ከheart in different part of our body የሚያደርስልን blood vessel አለ artery። so artery ቀጥታ ከheart ስለሆነ blood የሚቀበለው artery ውስጥ የሚያልፈው blood high pressure ይኖረዋል። so high pressure አለ ማለት ነው in the artery። circulatory system ላይ ደግሞ exchange የምናደርግባት place አለች፣ እሷ ካፕለሪ ነች። so ካፕለሪ ላይ ኤክስቼንጅ በሚደረጉበት ጊዜ ሊቭ የሚያደርጉ ፕላዝማዎች አሉ ኦር የሚወጡ ፕላዝማዎች አሉ። plasma is a components of blood. There are 4 components of blood: red blood cell, white blood cell, plasma and platelet. so from components of blood high percentage የሚይዘው or 55% የሚሆነው ፕላዝማ ነው። it's a fluid part ነው። so 55% ፕላዝማ ስለሆነ ኤክስቼንጅ በሚደረግበት ጊዜ ፕላዝማዎች ይወጣሉ ማለት ነው፣ ከብለድ ቬዝላችን ይወጣሉ። so በብለድ ቬዝላችን በሚወጡበት ጊዜ ዋናው ጥያቄ እነዚህ ፕላዝማዎች ከብለድ ቬዝላችን ወጥተው የት ነው የሚገቡት የሚለው ነገር ነው። ብለድ ቬዝል ላይ ከወጡ በኋላ አንዲ ብለድ ቬዝል ላይ ከወጡ በኋላ ሴላችን መካከል በሚገኙት ክፍተቶችን የሚሆኑት እነዛ ፍሉይዶች ማለት ነው። አሁን እነዚህ ፕላዝማዎች ከብለድ ቬዝል ወጥተው ሴላችን መካከል ባሉት ክፍተቶች ውስጥ ሲቀመጡ ስማቸው ይቀየራል፣ ቲሹ ፍሉይድ ይባላሉ ኦር ኤክስትራ ሴሉላር ፍሉይድ፣ ኢንተርስቲንሻል ፍሉይድ የምንላቸው ማለት ነው። እና በብለድ ማለት በሴሎቻችን መካከል ሲቀመጡ የተለያየ ጥቅም አላቸው። ከብለድ ሙቭ የሚያደርገው ኦክሲጅን ኒትረንት ኢንዲፈረንት ፓርት ኦፍ ዘ ሴል ለማድረስ ነው አይደለ? ሶ ብለድ ቀጥታ ለሴላችን ኒትረንት ኦር ኦክሲጅን መስጠት ሲፈልግ ቀጥታ ለሴሉ አይሰጥም። ቀጥታ የሚሰጠው ለቦዲ ፍሉይዶች ኦር ከብለድ ቬዝል ሊቭ አድርጎ የወጡት ቲሹ ፍሉይዶች አሉ። ቲሹ ፍሉይድ ያልናቸው ፕላዝማዎች እነሱ ወደ የመጣውን ከፕለሪው ጋር ኮኔክት በማድረግ የመጣውን ኒትረንት ኦር ኦክሲጅን ለሴሉ ያደርሳሉ። ቢካዝ ሴሉ በሴሉ አጠገብ ባሉ አካባቢ ክፍተት ያሉ ፍሉይዶች ስለሆኑ ያንን ኒትረንትና ኦክሲጅን ይዘውት በሚሄዱ ጊዜ በዛ አካባቢ ያለው ሴል የሚፈልገውን ይወስዳል ማለት ነው። ሶ እነዚህ ከብለድ ቬዝል የወጡት ፕላዝማዎች ኦር ቲሹ ፍሉይዶች አዜ ዴሊቨሪ ያገለግላሉ ማለት ነው። ነገር ግን ብለድ ሰርኩሌሽን የሚካሄደው በቀን ራሱ ብዙ ጊዜ ነው የሚካሄደው። ሶ ኤቭሪ ሰከንድ ብለድ ሰርኩሌሽን አለ። ሶ ኤቭሪ ሰከንድ ሊቭ የሚያደርጉ ብለድ ፕላዝማዎች አሉ ማለት ነው። ሶ እነዛ ብለድ ፕላዝማዎች ደግሞ በእኛ ሴል መካከል ነው የሚቀመጡት ካልን ብዙ ፕላዝማዎች በሚወጡበት ጊዜ ቲሹ ፍሉይድ ይከማቻል ማለት ነው። ሶ ቦዲያችን ስዌል ሊያደርግ ይችላል በዚህ ከቀጠለ ማለት ነው። ሶ ደስ ፍሉይዶች ሪሞቭ መደረግ ወር መወገድ አለባቸው። አዘ ዴሊቨሪ ይጠቅማሉ ብለናል፣ ግን በጣም ሞር ኮንሰንትሬት ስለሚሆኑ መቀነስ መቻል አለባቸው። ሶ ጥያቄው ምንድነው? እነዚህን ፍሉይዶች ሪሞቭ የሚያደርግልን ኦር የሚቀንስልን ሲስተም ኦር ምንድን ነው? ኮንሰንትሬት ይሆናሉ። ኮንሰንትሬት ከሆኑ
ቦዲያችን ስዌል ያደርጋል ካልን ያን ሀፕን እንዳይሆን የሚያግዘን ሲስተም አለ። እዚህ ጋር ነው ሊምፋቲክ ሲስተም የሚመጣው። ሊምፋቲክ ሲስተም የምንለው እነዚህን ቲሹ ፍሉይዶች ነው ሪሙቭ የሚያደርግልን። ሶ ሊምፋቲክ ሲስተም ኢትስ ክሎዝድ አይደለም፣ ኦር እንደ ሰርኩላቶሪ ሲስተም ስትራክቸርድ የሆነ ኦርጋን ምናምን የለውም። ጀስት ብለድ ቬዝል አለው፣ ደን ካፕለሪዎች አሉት። ስለዚህ አራውንድ ኤኒ ቲሹ ሊምፋቲክ ሲስተም አለ ማለት ነው። ቢካዝ እነዛ ኮንሰንትሬትድ የሆኑ ሪሙቭ መደረግ ስላለባቸው። ሶ ይህን ካልን ታዲያ እነዚህ በቦዲያችን መካከል ያሉት ኦር ሊቭ ያደረጉት ፕላዝማዎች በሴሎቻችን መካከል ሲቀመጡ ቲሹ ፍሉይድ ነው የሚባሉት። ነገር ግን ሊምፋቲክ ሲስተም ሙቭ የሚያደርጉ ፍሉይድ ደግሞ ሊምፍ ነው የሚል ጥያቄ ሊፈጠርባቸው ይችላል። ምንድነው እነዚህ ፕላዝማዎች ከብለድ ቬዝል ወጥተው በሴሎቻችን መካከል ሲቀመጡ ቲሹ ፍሉይድ እንደተባሉት ሁሉ እነዚህ ቲሹ ፍሉይዶች ሊምፋቲክ ኦር ሊምፍ ቬዝል ውስጥ በሚገቡበት ጊዜ ስማቸው ይቀየርና ሊምፍ ይባላል። ሶ አይ ቲንክ ሳማው አንደርስታንድ አድርጋቸዋል ማለት ነው እንዴት ሊምፋቲክ ሲስተም ሀፕን እንዳደረገ። ኦብጀክቲቭ ኦፍ ሊምፋቲክ ሲስተም ኦር ፐርፐዝ ኦፍ ሊምፋቲክ ሲስተም የሚለው ሊትል ቢት አንደርስታንድ ካደረግን አሁን ወደ ዋናው ቶፒካችን ዋት ኢዝ ሊምፋቲክ ሲስተም ብለን ስንጀምር ሶ ዘ ሊምፋቲክ ሲስተም ኢዝ አ ኔትወርክ ኦፍ ቬዝል ኦርጋን ኤንድ ቲሹ that helps maintain fluid balance, support immunity and absorb certain nutrients. So lymphatic system ማለት it's a network of vessel ነው and support immunity and immune systemንም support ያደርጋል because it contains lymphocyteዎችን ስለሚይዝ or lymph node ስላለው as immunity system or immune system ያገለግላል። So it carries a clear fluid called ሊምፍ የተባለ ክሊር ፍሉይድ ነው ሙቭ የሚያደርገው። ዊ ኮል ኢት በቲሹዎች መካከል ሲቀመጡ ኤክስትራ ሴሉላር ፍሉይድ እንዳልናቸው ኦር ኢንተርስቴንሻል ፍሉይድ ኦር ቲሹ ፍሉይድ እንዳልናቸው ሊምፋቲክ ቬዝል ውስጥ ሲገቡ ደግሞ ሊምፍ ይባላሉ። ሶ ሊምፍ ኮንቴንስ ዋይት ብለድ ሴል ስፔሻሊ ሊምፎሳይት ዊች ሄልፕ ዘ ቦዲ ሪኮግናይዝ ኤንድ ፋይት ኢንፌክሽን። እዚህ ጋር ብለድ እዛ ቬዝል ውስጥ ሲገቡ ነው ሊምፍ የሚባሉት ብያቸዋለሁ። ነገር ግን ሊምፎሳይት ኦር ኢት ኢዝ አን ቦዲ ኢሚኒ ሲስተም ያገለግላል ብለናል። ሶ ኢት ኮንቴንስ ዋይት ብለድ ሴል ኦር ሊምፎሳይት የሚለው ከፕላዝማዎች በተጨማሪ ሊምፎሳይት እና ዋይት ብለድ ሴልንም ይይዛል። ዋት ኢዝ ዘ ሜን ፈንክሽን ኦፍ ሊምፋቲክ ሲስተም ስንል ሊምፋቲክ ሲስተም ሃዝ 3 major function or job. First, it returns extra fluid from body tissue back into the bloodstream. Without this process, fluid would build up and cause swelling. እነዚህ ሊምፋቲክ ሲስተም the first function ናቸው ኤክስትራ ሴሉላር ፍሉይድ or tissue fluid ወደ ብለድ ቬዝል ነው የሚመልሱት። አሁን በብለድ የሚመጣው ኒትረንት ኦር ኦክሲጅን ወደ ሰውነታችን ሊደርስ ሲል ቀጥታ ከሴሉ ጋር አታች አያደርግም። ኤክስትራ ሴሉላር ፍሉይዶች ኦር ቲሹ ፍሉይዶች ላይ ይሆናል። ከዛ እነዛ ሙቭ በሚያደርጉበት ጊዜ ሴሉ የሚፈልገውን እያነሳ ይጠቀማል ብለን ልክ እንደዛ ብለድ ካፕለሪ ከቲሹ ፍሉይዶች ላይ ያንን በሚጥልበት ጊዜ ወደ ብለድ ቬዝል የሚገቡ ፍሉይዶች አሉ። ነገር ግን ሁሉም ፍሉይዶች አይገቡም። ሶ እነዛ ሁሉም ፍሉይዶች ካልገቡ ጀስት ባላንስ ለማድረግ ትንሾቹ ናቸው ወደ ብለድ ካፕለሪ የሚመለሱት። ባላንስ ለማድረግ ወደ ሊምፋቲክ ሲስተም ያስፈልጋል ማለት ነው። ሶ ኤክስትራ ሴሉላር ፍሉይድ ኦር ቲሹ ፍሉይዶችን ኢንቱ ብለድ ስትሪም መመለስ ነው ሊምፋቲክ ሲስተም። ሊምፋቲክ ሲስተም ደግሞ ሊምፋቲክ ካፕለሪዎችን ተጠቅሞ ወደ ሊምፍ ቬዝል ደን በሊምፍ ኖድ አሳልፎ ወደ ብለድ ስትሪም ነው የሚመልሰው ኦር ወደ ቬን ነው የሚመልሳቸው። ሰከንድ ፈንክሽን ኦፍ ሊምፋቲክ ሲስተም ኢዝ ፕሮቴክት ዘ ቦዲ አጌንስት። ሰከንድ ፈንክሽን ኦፍ ሊምፋቲክ ሲስተም ደግሞ ሰውነታችንን ከዲዚዝ
ፕሮቴክት ማድረግ ነው። ሊምፍ ኖድ የምንለው እዚህ it is the main organ that is found in the lymphatic system so ሊምፍ ቬዝል ውስጥ የሚገኝ ኢምፖርታንት ኦርጋን ነው because it is used to ምክንያቱም ለእንትን ያገለግላል። ሊምፍ ኖድ የምንለው ሊምፎሳይቶችን የያዘ ነው። ሶ ሊምፎሳይቶችን የያዘ ከሆነ ደግሞ ሊምፎሳይቶችን የያዘ ከሆነ ደግሞ ላይክ አዝ ኢሚኒቲ ሲስተም መጠቀም እንችላለን ማለት ነው። ሶ ሊምፍ ኖድ አክት አስ ላይክ ፊልተር ዳት ትራፕስ ባክቴሪያ ቫይረስ ኤንድ አዘር ሃርምፉል ሰብስታንስ ልክ ባክቴሪያ ቫይረስ ኤንድ ሃርምፉል ሰብስታንሶችን ትራፕ ለማድረግ ነው የሚያገለግለው። ኦር ኤክስትራ ሴሉላር ፍሉድ ላይ የነበሩት ወደ ሊምፍ ቬዝሎች ከገቡ በኋላ ልክ ወደ ብለድ ቬዝል ለመመለስ መጣራት አለባቸው። እነዛ የተጣሩት በሊምፍ ኖድ ውስጥ ሲያልፉ ነው። ሊምፎሳይት ስላለው ባክቴሪያ ቫይረሶችን ማጣራት የምንችለው ማለት ነው። ከዛን በቬን አድርጎ ወደ ብለድ ቬዝላችን ይመለሳል። ሰርድ it helps absorb fat from the small intestine through special lymphatic vessel called lacteals so የምታስታውሱ ከሆነ ዳይጀስቲቭ ሲስተም ላይ የፋት ዳይጀስቲቭ ሲስተም ኦር የሁሉም ኒትረንቶች እንትን ዳይጀስቲቭ ሲስተም ላይ ሁሉም ኒትረንቶቻቸው ኮምፕሊት ዳይጀሽን የሚያደርጉት ስሞል ኢንተስታይን ነው። ግን የፋት ዳይጀሽን ስሞል ኢንተስታይን ላይ አያልቅም። ማለት የካርቦሃይድሬት የፕሮቲን ስሞል ኢንተስታይን ላይ ስለሚያልቅ በብለድ ካፕለሪዎች ቀጥታ አብዞርብ መደረግ ይችላል። የፋት ግን ዳይጀሽኑ ስለማያልቅ ኦር ፋት ዳይጀሽን ስሞል ኢንተስታይን ላይ ስለሚጀመር ዳንድነም ላይ ማለት ነው ፈርስት ፓርት ኦፍ ስሞል ኢንተስታይን ላይ ስለሚጀመር ቀጥታ በካፕለሪ አብዞርብ መደረግ አይችልም። ሶ ፋትን በላክቲያል ሴል ነው አብዞርብ የምናደርገው። ሶ እነዚህ ላክቲያል የምንላቸው ሴሎች ደግሞ ሊምፋቲክ ቬዝሎች ናቸው ማለት ነው። ሌላው ኮምፖነንትስ ኦፍ ሊምፋቲክ ሲስተም the lymphatic system includes lymphatic vessel, lymph node, spleen, thymus, tonsil የምንላቸውን ኮምፖነንቶች ይዟል። lymphatic vessel thus are tube that transport lymph through the body lymphatic vessel የምንለው it is tube ነው ሊምፎች throughout the body ፓስ ማድረግ የሚችሉበት ማለት ነው። ሊምፍ ኖድ የምንለው ደግሞ ከላይ እንዳወራ ነው ስሞል የሆነ ቢን ሼፕድ ስትራክቸር ነው። ፊልተር ሊምፍ ቬዝል ውስጥ የገቡ ሊምፎችን ፊልተር የሚያደርግልን ኤንድ ኮንቲን ኢሚኒ ሴል ኦር ሊምፎሳይትን የያዘ ነው። ስፕሊን የምንለው ደግሞ it is an organ that filters blood and helps remove old blood cell ሶ ከዚህ ጋር አንደርስታንድ ኦር መለየት ያለብን ኮንሰፕት በሊምፍ ኖድ እና በስፕሊን መካከል ያለው ልዩነት ነው። ሊምፍ ኖድ የምንለው ፊልተር ማድረግ ሊምፎችን ነው ፊልተር ለማድረግ የሚጠቅመን። ስፕሊን ግን ብለዶችን ነው ፊልተር ለማድረግ የሚጠቅመን። ሌላው ደግሞ ታይመስ ሶ ታይመስ is a gland where T lymphocytes mature and become ready to fight infection ታይመስ የምንለው ደግሞ ግላንድ ነው ቲ ሊምፎሳይቶች ማቹር የሚያደርጉበት ፕሌስ ማለት ነው። and become it's ready to fight infection and the third one the last one is tonsil they protect the body from germ entering through the mouth and nose tonsil የምንለው ደግሞ it is around our esophagus አካባቢ የሚገኝ ነው protects body germ እና በአፋችንና በአፍንጫችን የሚገቡ ጀርሞችን ፕሮቴክት ለማድረግ ነው የሚጠቅመን። ሌላው ደግሞ how does it works ነው ኦር ሊምፋቲክ ሲስተም እንዴት ነው የሚሰራው ስንል when fluids leave blood vessels and enters tissue some of it does not return directly to the blood ቅድም እንዳወራ ነው አንዳንዶቹ ወደ በብለድ ቬዝል አማካኝነት ይመለሳሉ። አንዳንዶቹ ግን ዳይሬክትሊ በብለድ ቬዝል ስለማይመለሱ ሶ ሊምፋቲክ ሲስተም ያስፈልጋል ማለት ነው። the lymphatic vessel collect this extra fluid and moves it through lymph node እነዚህን ኤክስትራ ፍሉዶች ኮሌክት አድርጎ ወደ በሊምፍ ኖድ አሳልፎ ኦር it is ፊልተር ያደርጋል ሊምፍ ኖድ ብለናል። በሊምፍ ኖድ ፊልተር አድርጎ ኢንሳይድ the node ኢሚኒ ሴሎች ስላሉ ሃርሞፉል ኦርጋኒዝም መኖሩን ቼክ ያደርጉልናል።
አፍተር ክሊኒንግ ሊምፉን ክሊን ካደረግን በኋላ ወደ ብለድ ቬዝላችን ኦር ብለድ ስትሪማችን እንመልሳለን ማለት ነው። ኪፒንግ ዘ ቦዲስ ፍሉድ ባላንስ ስቴብል። አዝ ኤ ኮንክሉዥን lymphatic system may be less famous than the circulatory system, but it is equally important. Lymphatic system, like in the circulatory system, it is not famous or የታወቀ አይደለም፣ ግን it is an equally important function ያለው። it keeps our body balance, absorb nutrients and act as a defense army against infection. ልክ ሰውነታችን ከኢንፌክሽን ፕሮቴክት ለማድረግ ይጠቅመናል፣ አዝ ኤ ዲፈንስ ይጠቅመናል ማለት ነው። ሶ ኤቭሪ ዴይ ዌል ዩ አር ስተዲንግ ወርኪንግ ኦር ስሊፒንግ ዩር ሊምፋቲክ ሲስተም ኢዝ ኩዊክሊ ፕሮቴክቲንግ ዩ። ሶ ሪመምበር ብለድ ትራንስፖርትስ በት ሊምፍ ፕሮቴክትስ ኤንድ ሜንቴንስ ብለድ ትራንስፖርት በማድረግ ላይክ ኦክሲጅን እና ኒትራንቶችን ነው ለተለያዩ የሰውነት ክፍሎቻችን የሚያደርስልን። ሊምፍ ግን ፕሮቴክት እና ሜንቴን ባላንስ ነው የሚያደርግልን፣ ፍሉድ ባላንስ ነው የሚያደርግልን። ሶ ሪቫይዝ ስናደርገው ዋት ኢዝ ሊምፋቲክ ሲስተም፣ ዋት ኢዝ ዘ ሜን ፍሉድ ካሪድ ባይ ዘ ሊምፋቲክ ሲስተም፣ ዋት አር ዘ ሊምፍ ኖድ ኢምፖርታንት፣ ሃው ዳት ዘ ሊምፋቲክ ሲስተም ፕሪቨንት ስዌሊንግ፣ ዋት ኢዝ ዘ ፈንክሽን ኦፍ ስፕሊን፣ ዌር ዱ ላክቲያል ኤግዚስት ኤንድ ዋት ዱ ዜይ ዱ፣ what is the main role of the lymphatic system in one sentence if you can express it or እነዚህን ጥያቄዎች መመለስ ከቻላችሁ በደንብ ስለ ሊምፋቲክ ሲስተም አንደርስታንድ አድርጋችኋል ማለት ነው። that is all about for today.